ኢሳይያስ ምዕራፍ 51 ከቁጥር 9 ላይ ያለውን ቃል እናወጣና አብረን እናነባለን። የእግዚአብሔር ክንዶይ ተነስ ተነስ ኃይልህንም ልበስ በጥንቱ በትውልዱ እንደሆነ ሁሉ ተነስ ረሃብን የቆራረጥክ ታላቁንም ዘንዶ የወጋ አንተ አይደለህምን? የዳኑትስ ይሻገሩ ዘንድ ጠሊቁን ባህር መንገድ ያደረክ አንተ አይደለህምን? እንግዲህ በኢሳይያስ መጽሐፍ ምዕራፍ 51 ቁጥር 9 ላይ የእግዚአብሔር ክንዶይ ተነስ ኃይልን ልበስ በቀድሞ ወራት በጥንቱ ዘመን እንደነበረው እያሉ የእግዚአብሔርን ክንድ ትውስታ ያወራሉ። የሆነ ነገር እኮ ነው፣ በአባቶቻቸው ዘመን የተፈጠረ ነገር ነው። የእግዚአብሔር ክንድ ጠሊቁን ባህር መንገድ ያደርጋል። የእግዚአብሔር ክንድ የተዘጋውን አላሳልፍ ያለውን ይሰብረዋል። የእግዚአብሔር ክንድ ኃይላችን ነው። የእግዚአብሔር ክንድ መታመኛችን ነው። የእግዚአብሔር ክንድ ሞገሳችን ነው። የእግዚአብሔር ክንድ ድላችን ነው። የእግዚአብሔር ክንድ ትውስታ ወደ ኋላ ሄደው አንተ አይደለህምን? ተነስ ኃይልህን ልበስ በቀድሞ ወራት በአባቶቻችን ዘመን እንደሆነው ተነስ አሉት። ክብር ለኢየሱስ ይሁን። የእግዚአብሔር ክንድ ባለፉት ዓመታቶች ላይ አላየሽም? የእግዚአብሔር ክንድ ባለፉት ዓመታቶች ላይ አላያችሁ? የእግዚአብሔር ክንድ በጓዳችሁ አላያችሁ? የእግዚአብሔር ክንድ በመንገዳችሁ አላያችሁ? የእግዚአብሔር ክንድ በሕይወታችሁ አላያችሁ? የእግዚአብሔር ክንድ በአገልግሎት አላያችሁ? እዚህ ውስጥ ያላየ የለም። ምክንያቱም ለዚህ የደረስነው በእግዚአብሔር ክንድ። አየ የሚያጠፋ ጠፍቶ አይደለም፣ ገዳይ ጠፍቶ አይደለም፣ ሟርተኛ ጠፍቶ አይደለም፣ ማስቀረት የሚፈልግ እቺን ቀን እንዳታዩ ጠፍቶ አይደለም። ግን እግዚአብሔር ክንድ እዚህ ጋር እንድንቀመጥ ያደረገው እግዚአብሔር ክንድ። ስለዚህ ዞር አሉና በታሪክ ውስጥ የተገለጠውን የእግዚአብሔርን ክንድ ነው ያወሩት። ዛሬም በሕይወታችን ታሪክ ውስጥ ያለውን የእግዚአብሔር ክንድ እንድታስታውሱ ነግራችኋለሁ። በእግዚአብሔር ቃል ውስጥ ዞር ብለው የእግዚአብሔር ክንድ ትላንት በአባቶቻችን ዘመን ረሃብን የቆራረጠ ዘንዶን ታላቁን ዘንዶ የወጋ አላስኬድ ያለ የኤርትራ ባህር ነበረ የከፈለ በውስጥ መተላለፊያን የሰራ በአስቸጋሪ ሁኔታ ውስጥ መንገድን ያበጀ በአስጨናቂ ጊዜ ብርሃን የሆነ በረሃቡ ዘመን ማዕድ ያቀረበ ያጀታላ የእግዚአብሔር ክንዶይ ተነሳ። አሁን በገጠመን በሕይወታችን ላይ ታሪክ አለ፣ እጅ አለ። ትላንትና አይተናል፣ ከሞት አምልጠናል፣ ወጥመር ተሰብሯል። ትላንትና ገዳዮች እያሉ በሕይወት ኖረን ምስጋና አርገናል። ትላንት እንዳንቀጥል ያደረገ ብዙ ነገር ነበር። ከውስጥም ከውጭም ጠላት ተነስቶ ነበር። በእግዚአብሔር ክንድ አሸናፊ ሆነናል። ስለዚህ ዛሬም ያ ክንድ አስተማማኝ ነው። እስቲ ያ ክንድ አስተማማኝ ነው በሉ። ለየትኛው? አሁን ለፈራሹ ጉዳይ፣ አሁን ላስጨነቃችሁ ጉዳይ፣ አሁን ለከለከላችሁ ጉዳይ፣ አሁን ለተያዘባችሁ ጉዳይ፣ አሁን ፍጥጥ ላለው ጉዳይ የእግዚአብሔር ክንድ እንደሚነሳ አምናለሁ። እግዚአብሔር እንዲህ ብሎኛል፣ ክንዴን በመካከላችሁ እሰዳለሁ ብሎኛል። ማዳኔን አሳያለሁ ብሎኛል። አበረታለሁ ብሎኛል። አንድ ልቤን ከፍቼ ማምነው እምነት አለ። የእግዚአብሔር ክንድ፣ የእግዚአብሔር ኃይል ባስጨነቀው ላይ፣ በፈራችሁት ላይ፣ በደነገጣችሁት ላይ ትንቢት አለኝ፣ መልእክት አለኝ። የእግዚአብሔር ክንድ በኃይል ይገለጣል። ትላንትና አንቺን ያዳነው ብርሃን፣ ትላንትና አንቺን ከሞት ያዳነሽ፣ ትላንትና በቃ ላሲል ሰይጣን እግዚአብሔር ፒክ ካደረገሽ ያ ክንድ ዛሬ ያድናል። ያ ክንድ ዛሬ አልደከመም። ያ ክንድ ከማዳን አላጠረም። ሲጉባኤ ላላችሁ ትላንትና አንተ እንድትቀጥል ያደረገው እጅ ከማዳን አላጠረም። የእግዚአብሔር ክንድ ይነሳል። ዋው! ሶሉሽን ነው፣ መብቴ ነው፣ ረፍትን የሚያመጣ ነው። ከፊት ያለውን አቧራ ይጠርገዋል። በፊት ያለውን ጨለማ ይመተዋል። በብርሃን ይመተዋል። በድል ይመተዋል። በታላቅነት ድምጽ ይመተዋል። የእግዚአብሔር ክንድ ተነሳ። የእግዚአብሔር ክንድ አዳኙ ክንድ ታዳጊው ክንድ እንድትቀጥ ያደረገ ክንድ
ጤናሽን የመለሰው ክንድ፣ ከሞት የከለከለ ክንድ አበቃ ብሎ ጠላል እልል ሳይል ያ ክንድ ጣልቃ እንደገባ ይሆናል። በዚህ ሳምንታችሁ ላይ ይሆናል። የእግዚአብሔር ክንድ አያሳፍርም። ኩታና ማሳካዶ ሳካባ እኛ የታመነው ክንድ አያሳፍርም፣ አይደክምም፣ አይዝልም፣ ኃይል አያጥረውም። የእግዚአብሔር ክንድ ሆይ ተነስ። በቀድሞ ወራት ትላንትና በሕይወታችን እንደሰራኸው ዛሬ እንጠራሃለን። በዚህ ምሽት በዚህ ጉባኤ ላይ እንጠራሃለን። በዚህ መሠዊያ ላይ እንጠራሃለን። የእግዚአብሔር ክንድ ማናካዛ ካባራዳ ሊካ አዶሳ ካባራዲያ ሳካማንዳ ክንድ ትልቅ ነው። ማዳን ሊብራራ አይችልም፣ ሊነገር አይችልም። በዚህ ፊት ያለው ታምራት ሊተረክ አይችልም። ብቻ እጅህን አይተነዋል፣ ክንድህን አይተነዋል። ትላንትና በሕይወት አይቼዋለሁ። ያ ክንድ ዛሬም ጠራዋለሁ፣ ዛሬም እታመንበታለሁ፣ ዛሬም እደገፍበታለሁ። የእግዚአብሔር ክንድ፣ የእግዚአብሔር ክንድ፣ የእግዚአብሔር ክንድ አናማሳካዳያ የደገፈኝ ያባበለኝ ያሻገረኝ በቃ ያለኝ ያ ክንድ ዛሬም ላንቺ አስተማማኝ ነው፣ ላንተ አስተማማኝ ነው። ላንተ ምንድነው የፈራው? የእግዚአብሔር ክንድ አለ። ባህርን የሚጠርግ ውሃ ውስጥ ለረጅም ጊዜ ባህር የነበረው ደረቅ መንገድ ይሁንላል። ክንዱ ሲነሳ የተዘጋብህን ይጠርገዋል። አበቃ ሲባል ክንዱ ከፍ ያረጋል። የእግዚአብሔር ክንድ ተነሳ። የእግዚአብሔር ክንድ ተገለጠ። ታሪክ አለሽ የምታወሪው ስለ እግዚአብሔር ክንድ። ወደ ኋላ መለስ ብለሽ በልብ እርግጠኝነት በእምነት ሆነሽ የምትናገሪው ነገር አለ። 2000 እንደዚህ ዓመት ላይ አበቃ ብሎ ነበር ሰይጣን። የእግዚአብሔር ክንድ ግን የተዘጋውን በር ከፈተው። በሕይወት ኑር ያለኝ ቀጠልኩኝ። አቤት የጠላት አበዛዝ፣ አቤት ሰልሁ፣ አቤት። ነገር ግን የእግዚአብሔር ክንድ ከበዛው ከበባ ይልቅ የተገለጠው ክንድ ማረከኝ። የእግዚአብሔር ክንድ ዛሬም ይታደጋችኋል። ዛሬም በነገራችሁ ላይ ጣልቃ ይገባል። መልእክት አለኝ፣ ክንዴን እሰጥሃለሁ ብሎኛል። ባቃታችሁ ላይ ክንዴን ተደገፉ ብሏል። የእግዚአብሔር ሕዝብ ሆይ የእግዚአብሔር ክንድ ከእናንተ ጋር ነው። አናካማታ ሊፍራዳ ካሳካቲኮስ ጀባታ ላብራዲያ ካታና ማሃዳ ኮዳይ በድካማችን ሲገለጥ አይተነዋል። ክንደ ብርቱ ነህ አንተ መታመኛችን ነህ እኮ። አንተ ተስፋችን ነህ፣ አንተ እንጀራችን ነህ፣ አንተ ቤታችን ነህ፣ አንተ የክብር ጌጣችን ነህ፣ አንተ ውዳችን ነህ፣ መዓዛችን ነህ። ኢየሱስ ለታላቅነትህ ክብር ይሁን፣ ላለቅነትህ ክብር ይሁን፣ ለጌትነትህ ክብር ይሁን። እዚህ ጉባኤ ያለን ሁላችን ነፍሳችን ላንተ ትሰግዳለች። አንተ መጠጊያችን ነህ። ዛሬም ታሪክ እንደሌለው ሰው ቁጭ ብለን አንሰማ። አለን ታሪክ። የእግዚአብሔር ክንድ አለ በሕይወቴ አለ። ባለፍኳቸው በጥቂት ዓመታቶች ላይ የእግዚአብሔር ክንድ አለ በአንቺ ሕይወት አለ። ቆመሽ እንዳለፍሽ ይታወቃል፣ ያስታውቅብሻል፣ ያሳብቃል። የእግዚአብሔር ክንድ ከአንቺ ጋር አለ። አንተ ስትታይ ያስታውቅብሃል። በእግዚአብሔር ክንድ እንዳለ ያስታውቃል። ስትታይ ያስታውቃል። የእግዚአብሔር ክንድ ከአንቺ ጋር እንዳለ። ሃሌሉያ። ታውቃላችሁ፣ ክብር ለኢየሱስ ይሁን። በአስቴር መጽሐፍ ምዕራፍ 9 ቁጥር 1 ላይ እንደዚህ የእግዚአብሔር ክንድ ተገልጧል። ሞት በታወጀ ጊዜ፣ አዋጅ በታወጀ ጊዜ፣ ሕዝቡ እንዲጠፋ ደብዳቤ በተጻፈ ጊዜ፣ የሞት አዋጅ በወጣ ጊዜ
ቁጥር 1 እንዲህ ይላል፣ አዳር በሚባለው በ12ኛው ወር ከወሩም በ13ኛው ቀን የንጉሥ ትእዛዝ አዋጅ ሊፈጸም በነበረበት ቀን የአይሁድ ጠላቶች ሊሰለጥኑባቸው በነበረበት ቀን አይሁድ ጠላቶች ላይ እንዳይሰለጥኑ ነገሩ ተገለበጠ። የእግዚአብሔር ክንድ አዋጀ። አዳር በሚባለው በ2ኛው ወር ከወሩ በ3ኛው ቀን ሊሰለጥኑባቸው ባሉበት ቀን የእግዚአብሔር ክንድ ተገለጠ። ነገሩ ክንዱ ሲገለጥ ነገር ይገለበጣል። የጠላት አዋጅ መሳዊያ ሁሉ ጉልበት ያጣል። የተገለጠው የአምላክ ክንድ ነው። የአምላክሽ እጅ ነው የሚገለጠው። ዛሬም በሕይወታችሁ ላይ ታሪክ እንደሌላችሁ አይደለም ያላችሁ። አለ በእናንተ ሕይወት፣ አለ በአንቺ ሕይወት፣ አለ በእኔ ሕይወት። ትላንትና ነገር ይገለበጣል። ትላንት የእግዚአብሔር ክንድ ተገልጦ ታምር ይሰራል በሕይወት። የእግዚአብሔር ክንድ ስላንተ ሰው ዛሬ የእግዚአብሔር ክንድ ስላንቺ ስላንተ ይነሳል። ከቀድሞ ወራት ከሆኖ በላይ የእግዚአብሔር ታምራት ይሆናል። የእግዚአብሔር ድል ይሆናል። እግዚአብሔር እስራኤላኖች ከተገዙበት ባሪያ ከሆኑበት ጉልበታቸው ከተበዘበዘበት ከዛ ከጽኑ ከጠላት እጅ ማለት ታላላቅ ታምራቶችን አደረገ። 10 የሚያክል ታምራት ተደረገ። ግን አንድ ታምራት አልተደገመም። አቤት የእግዚአብሔር ክንድ ሊለመድ አይችልም። ምንድነው በሕይወታችሁ ላይ ያቃታችሁ ነገር? የእግዚአብሔር ክንድ። ስለዚህ አሁን እንዲህ ነው የምትጠሩት። ትላንትና አምና ካቻምና ያለፉት ወራቶች አመታቶች የእግዚአብሔር ክንድ ምንድነው ያሻገረ? ተሻግራችሁ ነው እዚህ የደረሳችሁት። አልፋችሁ ነው የደረሳችሁት። ትላንት አለ። እነሱ ዞር አሉና ትላንትና የተፈጠረውን ታሪክ ስለሚያውቁ ኢየሱስ ጌታ ነው። ደግሜ ላንብበው አይደለ? የእግዚአብሔር ክንድ ሆይ ተነሳ፣ ኃይልን ልበስ አሉት። እግዚአብሔር ኃይል ሲገለጥ፣ ማዳኑ ሲገለጥ፣ ረፍት ሲመጣ፣ ጨለማው ተገፎ ብርሃን ሲመጣ ናፍቀው ማለት የእግዚአብሔር ክንድ ሆይ ተነሳ፣ ኃይልን ልበስ። እንዳለፈው ዘመን በጥንቱ ትውልድ እንደሆነው ሁሉ ተነስ። ረሃብን የቆራረጥ ታላቁን ዘንዶ የወጋ አንተ አይደለምን? የዳኑትሽ ይሻገሩ ባህሩንም ታላቁን ጥልቅ ውኆች አደረግ። ሕዝብህን ያለ ረግረግ ያለ ጭቃ ምንም ነገር እንዳይዛቸው በደረቅ ያሻገርክ ሆይ ተነስ። በደረቅ ያሻግራል። እናንተ ጭቃው ሳይነካም ያሻግራል። ይሁን ጫፈጫፍ ሳይሆን የሚያዳልጥ ሳይሆን ያሻግራል። ምንም እንዳልተፈጠረ አድርጎ ያሻግራል። አይታችኋል? አንዳንድ ጊዜ አስቸጋሪ ክራውድዶች አሉ። በጣም ቸኩላችሁ ማለት ነው ስታዩት ሙልት ያለ ክራውድ፣ ግን እንደዚህ አንድ መንገድ ቢሆንስ ባዶ ምንም ዲስታንስ ርቀት ውስጥ ምንም አይነት መኪና ባይኖርስ የእናንተ ብቻ ቢታጠፍስ ያለው ደስታ ባዶ ነው። በቃ መንገዱ ለእናንተ የተሰጣችሁ ነው የሚመስለው። ለብቻችሁ እንድትሄዱ መንግስት አዋጅ ያወጣ ነው የሚመስለው። ከዛ ሁሉ ፈርታችሁ ከምትቸኩሉበት ነገር ይሄኛው ሲከፈት ፈርተዋል፣ ደንግጠዋል። የእግዚአብሔር ክንዶች ተነስ ያሉት በኤርትራን ባህር እንዴት አርጎ እንደከፈለ ሰምተዋል። እዚህ ውስጥ ያላችሁ እኮ ታሪክ ሰምታችሁ ብቻ አይደለም። በእናንተ ህይወት በየቤታችሁ በየግላችሁ ያለፍንበት ነገር አለ። ትናንትና የእግዚአብሔር ክንድ ተገልጦ ከሞት ያመለጠ ሰው አለ። የእግዚአብሔር ክንድ ተገልጦ ከዕዳ የተፈታ ሰው አለ። የእግዚአብሔር ክንድ ተገልጦ ከአስጨናቂ በሽታ የተፈወሰው ሰው አለ። ብዙዎችን ለሞት የዳረገ ግን ፈውስ ይሆነለት የእግዚአብሔር ክንድ አስተማማኝ ነው።
ትላንት በእናንተ ህይወት የሰራው ኃይል ዛሬ ማስተማማኝ፣ ትላንት በጓዳ የሰራው ኃይል ዛሬ ማስተማማኝ ማይለቅ ነው። ኢየሱስ ጌታ ነው። በቃ አይልም እግዚአብሔር። ተነሳ ኃይል ልበስ። በቀድሞ ወራት በአባቶቻችን ዘመን እንደሆነው ይደገም ይሁን። ይደገማል። የእግዚአብሔር እጅ ይደገማል። አንድ የምታወሩት አንድ የምታድ የእግዚአብሔር እጅ በህይወታችሁ ላይ ይገለጣል። ክብሩ ይገለጣል። ማዳኑ ይገለጣል። ኃይሉ ይገለጣል። በአስቴር መጽሐፍም ይሄ ነው። አይታችኋል ምን እንደተፈጠረ እንዳለ እንዲጠፉ አዋጅ ወጣ። ሃማ ለማስፈጸም ደብዳቤውን ይዞ ወጣ። እንዲጨፈጨፉ መንገድ ላይ ያሉ አይደለም የደረሱት ያረፉት ማረፊያቸው ላይ ደረሱት ሁሉ እንዲጠፉ አዋጅ ወጣ። ሰራዊት ተላከ። አሁን ያለ ሁሉ ክርስቲያን ይጥፋ ቢባል ማለት አዋጅ ቢወጣ ወዴት ነው የምትሸሹት? የእግዚአብሔር ክንድ ካልተገለጠ መሸሽ የለንም። ባይዘው በዚህም ብትሄዱ አለ ሰራዊት፣ በዚህም ብትሄዱ ሰራዊት አለ። ወደ ሌላ ሀገር ልትገቡ ስትል እዛም ደግሞ ሆነ ሰራዊት አለ። አዋጅ ወጥቷል። አዳር በሚባለው ቀን አይሁድ ላይ ጠላቶቻቸው ሊሰለጥኑ ባሉባቸው ቀን የእግዚአብሔር ክንድ ተገለጠ። አዋጁን ገለበጠው። አጥፊውን አጠፋው፣ ጠፊውን በህይወት አኖረው። ጠፊው ተሾመ፣ አጥፊው ተዋረደ። የእግዚአብሔር ክንድ ነው። እንዲህ ይሆናል። ክንዱ ሲገለጥ አጥፊው ይጠፋል፣ ገዳይ ይጠፋል። የሚያስፈራ አጥፊ የትኛውም ነገር ይቀልጣል። አጥፊ በሽታ ቢሆን ይቀልጣል። የእግዚአብሔር ክንድ ፈውስን ያመጣል። በፈራው ነገር ላይ እግዚአብሔር ክንድ፣ ባስጨነቃችሁ ጉዳይ እግዚአብሔር ክንድ፣ በምትሰጊው ነገር ላይ ክንዱ። አሜን ነው ወይ? የእግዚአብሔር ክንድ ያስጨናቂውን ዘንግ ይሰብረዋል። ታላላቅ መወርወሪያዎችን ቆራረጣቸው። ታላላቅ አላሳለፍ የሚባሉ ስም ያላቸው ይመታቸው። እግዚአብሔር ተዋጊ ነው። ስሙ እግዚአብሔር ነው። የእግዚአብሔር ክንድ ለዚህች ራእይ የእግዚአብሔር ክንድ፣ ለዚህ ህዝብ የእግዚአብሔር ክንድ ይገለጣል። አላችሁ የምታወሩት ስለ እግዚአብሔር ክንድ አለ። መለስ ብላችሁ ይመጣላችሁ። አመታት አለ የሆነ ያዛችሁት እግዚአብሔር ክንድ የተገለጠ አለ። እሱ እጃውን ይደምጣል። እሱ ታምራትን ያደረገው በሌላ ታምራት በህይወት ይመጣል። በቃ አለቀለት ሲባል ጣልቃ ይገባል። አይቀጥልም ሲሉ ዮሴፍ በህይወት አለ። እንዴት? ማን አተረፈው? የእግዚአብሔር ክንድ፣ የእግዚአብሔር ማዳን። ጠፋ፣ ተሸጠ፣ ባሪያ ሆነ፣ ጉልበቱ ተበዘበዘ የተባለው ሰው ተሾመ። አዎ ተሾመ። ማን ያደረገው? የእግዚአብሔር ክንድ። አዋጅ ይገለበጣል። ታምራት ይሆናል። ሊሰለጥንባችሁ ባለው ላይ ነገር ይገለበጣል። ሚሰለጥንባችሁ አይኖርም። በእናንተ ህይወት ላይ የእግዚአብሔር ክንድ ይገለጣል። ሁሉም ሰው